ሰላም ውድ የአውድ ዜና ቤተሰቦች እንደምን ሰነበታችሁ? ተሙዲ ቶክሲዶ ነኝ። ዛሬ አውድ ዜና ይዞላችሁ የቀረበው መረጃ የሰው ልጅ ጭካኝነት፣ የፍትህ መዘግየትንና የህይወትን ኃላፊነት በአንድ ላይ የሚያሳይ ክስተቶችን ነው። ገና የሰርግ ወገባቸው ሳይለቅ የደስታቸው ዜማ ሳይቋጭ ድረሱልኝ አድኑኝ እያሉ በመሃል አደባባይ ነፍሳቸው ስትነጠቅ የሚሰማቸው ያጡት የባንክ ቤት ሰራተኛ አቶ ተመስገን ዳንኤል ገዳይ ዛሬ ፍርድ ቤት ቀርቧል። ህዝብ እያየ የፈሰሰ ያ ንጹህ ደም ዛሬ የፍትህ አደባባይ ላይ ቆማለች። ፍርድ ቤቱስ ምን አለ? የነፍስ ገዳዩ ዕጣ ፋንታስ ምን ይሁን? ሙሉ ዝርዝሩን የምናሰማችሁ ይሆናል። ሌላ በኩል ስንቶቻችን በኪነ ጥበብ ስራዎቹ ሲያስደስተን የነበረው አንጋፋው አርቲስት ሰለሞን ቦጋለ ዛሬ በሞትና በህይወት መካከል ሆኖ በሆስፒታል አልጋ ላይ ይገኛል። ከፊንቴክ ኩባንያዎች ጋር በተያያዘ አስሮ የሚገኘው አርቲስቱ ቤተሰብ እንዳይጠይቀው ተከትሎ በደም ማነስና በስኳር በሽታ እየተሰቃየ ይገኛል። ዛሬ ለብቻው ከህመም ጋር የሚያደርገው ፍልሚያ ልብን ይሰብራል። በመጨረሻም ጓደኝነትን የከዱ የገዛ ጓደኛቸውን በአሰቃቂ ሁኔታ ገለው መኪናውን ይዘው የተሰወሩ እነዚህ ሁለት ግለሰቦች ምን ደረሱ? ፖሊስስ ምን አዲስ መረጃ አለው? ውድ የአውድ ዜና ቤተሰቦቻችን የዛሬ መረጃዎቻችን እጅግ ከባድ ናቸው፣ ግን መሰማት ያለባቸው እውነቶች ናቸው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና ላይክ፣ ሼር እንዲሁም የደውሏን ምልክት በመጫን ከፍትህ ጎን እንድትቆሙ እየጠየኩኝ ወደ ዝርዝር መረጃዎቼ አለፍኩኝ። በሰርግ ደስታ መሃል የተቀጠፈ ህይወት፣ የባንክ ቤት ሰራተኛውን በአደባባይ የገደለው ግለሰብ ፍርድ ቤት ቀረበ። ሰላም ጤና ይስጥልን ውድ የአውድ ዜና ተመልካቾቻችን፣ ዛሬ እጅግ ልብ የሚሰብር ሰብአዊነት የጎደለውና ማህበረሰባችንን እጅጉን ያስደነገጠው አንድ አሳዛኝ ዜና ይዘንላችሁ ቀርበናል። ገና የትዳር ህይወታቸውን ጀምረው እያጣጣሙ የነበሩት ወጣት በአደባባይ በሰው ፊት ህይወታቸው በአሰቃቂ ሁኔታ የተቀጠፈበት የአሳዛኝ ክስተት መላው የጌዲዮ ዞንና የሀገሪቱን ህዝብ በእንባ አጥቦታል። በጌዲዮ ዞን ገደብ ከተማ ነዋሪ የነበሩትና በአቢሲኒያ ባንክ በታማኝነት ሲያገለግሉ የነበሩት አቶ ተመስገን ዳንኤል ገና የሰርግ ደስታቸው ሳይብን የትዳር አጋራቸውን ጠግበው ሳይመለከቱ በመሃል አደባባይ በግፍ ተገድለዋል። በወቅቱ የነበሩ ምስክሮች እንደሚናገሩትም ወጣት ባንክ ሰራተኛ አድኑኝ እያለ ቢጣራም በጩኸት እርዳታ ቢጠይቅም አንድ እንኳን ፈቃደኛ ሆኖ የሞት ጥላን ሊከላከልለት የቻለ ሰው ባለመኖሩ ህይወቱ በአሰቃቂ ሁኔታ ሊያልፍ ችሏል። ይህ ዘግናኝ ድርጊት የፈጸመው ተከሳሽ አቶ ጸጋዬ ታደሰ በፖሊስ ክትትል በቁጥጥር ስር ውሎ ዛሬ በጌዲዮ ዞን ከፍተኛ ፍርድ ቤት ቀርቧል። ፍርድ ቤቱም ተከሳሹን ማንነት አረጋግጧል። የዞኑ ፖሊስና የህዝብ ተከላካይ አቃቤ ህግ በጋራ በመሆን ይህንን አሰቃቂ ድርጊት የሚያስረዱ መረጃዎችንና ማስረጃዎችን በአጭር ጊዜ ውስጥ አሰባስበው የክስ መዝገቡን ለፍርድ ቤቱ አቅርበዋል። ሚያዝያ 14 2018 ዓ.ም ጉዳዩን የተመለከተው የጌዲዮ ዞን ከፍተኛ ፍርድ ቤት ክሱን ለመስማት ሚያዝያ 26 2018 ዓ.ም ቀጠሮ ይዟል። ወንጀሉ ዋስትና የሚያስከለክል በመሆኑ ተከሳሹ በዲላ ማረሚያ ቤት ሆኖ ጉዳዩን እንዲከታተል ትዕዛዝ ሰጥተዋል። የብዙዎቻችንን እንባ ያፈሰሰ የእነ አቶ ተመስገን ገዳይ ፍትህ በአጭር ጊዜ ውስጥ ያገኛል ተብሎ ይጠበቃል። ውድ የአውድ ዜና ተመልካቾቻችን ይህ ክስተት በሰው ልጅ ጨካኝነት ላይ ትልቅ ጥቁር ጠባሳ ጥሎ አልፏል። ለሟች ቤተሰቦችና ለትዳር አጋሮቻቸው መጽናናትን እየተመኘን የፍትህ ሂደቱን ተከታትለን የምናደርሳችሁ ይሆናል። አውድ ዜና እውነተኛ መረጃ ለሁላችሁም ስል ወደ ቀጣዩ መረጃዬ አለፍኩኝ። በኪነ ጥበብ ባለሙያዎቻችን ላይ የደረሰ ድንገተኛ መርዶ፣ የአርቲስት ሰለሞን ቦጋለ በህመም መታገልና የይገረም ደጀኔ አቤቱታ። ውድ የአውድ ዜና ተመልካቾቻችን ዛሬ በኪነ ጥበብ ዘርፍ ስማቸው ደምቆ ከሚታወቁ አንጋፋ አርቲስቶቻችንን የሚመለከት እጅግ አሳዛኝና ልብ የሚሰብር መረጃን ይዘንላችሁ ቀርበናል። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ የሚገኙ አርቲስቶቻችን በአሁኑ ሰዓት ከባድ ፈተና ውስጥ እንደሚገኙ ታውቋል። በተለይም አርቲስት ሰለሞን ቦጋለ በሞትና በህይወት መካከል ሆኖ ህመም ጋር እያደረገው ያለው ትግል መላው ህዝብን አስደንግጧል። አርቲስት ሰለሞን ቦጋለ በፊልም ስራዎቹ የብዙዎቻችንን ልብ የገዛው አርቲስት ሰለሞን ቦጋለ በአሁኑ ሰዓት ካለበት የእስር ቆይታ ይልቅ የጤናው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። አርቲስቱ ቀደም ሲል የነበረበት የስኳርና የደም ግፊት ህመም በእስር ቤቱ ውስጥ በነበረው ቆይታ በከፍታ ሁኔታ ጸንቶበታል። መረጃዎቻችን እንደሚያመለክቱት አርቲስቱ ህመሙን መቆጣጠር ከተሳነው በላይ በመሆኑ ምክንያት አብዛኛውን የእስር ጊዜውን ሆስፒታል አልጋ ላይ በህክምና ክትትል እያሳለፈ ይገኛል። ያ ድንቅ ባለሙያ ዛሬ ከኪነ ጥበብ መድረክ ይልቅ ህክምና መሳሪያዎች ተከቦ ለህይወቱ ሲታገል መስማት ጥበብ ወዳጆቹ ትልቅ ድንጋጤን ፈጥሯል። በተመሳሳይ መዝገብ የተካተቱት አርቲስት ይገረም ደጀኔና ካሊድ ናስርም ሌላ አይነት ስቃይ እየተጋፈጡ ይገኛሉ። እነዚህ አርቲስቶች የተበረከተላቸው መኪና በወንጀል የተገኘ ሀብት ነው በሚል ለፖሊስ እንዲመልሱ ቢታዘዙም ባለመመለሳቸው
በመሆናቸው ምክንያት ለቀናት የቤተሰብ ጥየቃን ተከልክለው ቆይቷል። ባለፈው ረቡዕ የነበረው የችሎት ውሎ ላይ ሁለቱ አርቲስቶች ለፍርድ ቤቱ ያቀረቡት አቤቱታ እጅግ ልብ የሚነካ ነበረ። ቤተሰቦቻችን እንዲጠይቁን ባለመፈቀዱ በማረሚያ ቤት የሚቀርብልን ምግብ ለመመገብ ተቸግረናል፣ በከፍተኛ ስቃይ ውስጥ እንገኛለን ሲሉ ቅሬታቸውን ተናግረዋል። ይህንኑ ተከትሎ ፍርድ ቤቱ በሰጠው መሰረት ካሳለፍነው ሐሙስ ጀምሮ ቤተሰቦቻቸው እንዲጠይቋቸው ተፈቅዶላቸዋል። ውድ የአውድ ዜና ቤተሰቦቻችን የታዋቂ ባለሙያዎቻችን ስም እንዲህ ያለ ከባድ ወንጀል ጋር ተያይዞ መነሳቱ ብቻ ሳይሆን በእስር ቤት ውስጥ የደረሰባቸው ያለው የጤና መታወክና የቤተሰብ ጥየቃ እገዳ መላውን ሕዝብ እያሳዘነ ይገኛል። አርቲስት ሰለሞን ቦጋለ ፈጣሪ ምሕረቱን እንዲልክለት እየተመኘን የፍትህ ሂደቱን ተከታትለን የምናደርሳችሁ ይሆናል። አውድ ዜና የሐቅ መድረክ ስል ወደ ቀጣዩና ወደ መጨረሻው መረጃ ያለፍኩኝ። የታማኝነት ሞት በጓደኛሞች እጅ የታነቀ ንጹህ እስትንፋስ የክህደት ጥቁር ምሽት ግንቦት 8 2016 ዓ.ም በጉለሌ ክፍለ ከተማ ወረዳ 8 ልዩ ስሙ ሰሜን ማዘጋጃ ተብሎ በሚጠራው አካባቢ የሰው ልጅ ጭካኔ ከታሰበው በላይ ቁርጥላውን አጥልቶ አድሯል። ሟች ገብረ ሚካኤል ሰይፉ የቅርብ ጓደኞቼ ናቸው ብሎ ካመናቸው ቴዎድሮስ ታከለና ሲሳይ ጥላውን ጋር እስከ ምሽት 5 ሰዓት ድረስ በአንድ ማዕድ አብሮ አሳልፈው ነበረ። ነገር ግን እነዚህ የታመኑ ጓደኞች በውስጣቸው ደም ጥማትን አርግዘው የሞት ድግስን ደግሰውለት ኖረዋል። አሰቃቂው አገዳደልና ዘረፋ ገና ከልብ የመነጨ ጓደኝነት ሳቅ ሳይጠፋ እነዚህ ግለሰቦች ያለምንም ርህራሄ የገዛ ጓደኛቸውን አንገት በማነቅ ትንፋሱ እንዲቋረጥ አድርገዋል። የሚገርመውና እጅግ የሚዘገንነው ደግሞ ግድያውን ከፈጸሙ በኋላ አስክሬኑን እንደማይረባ ቁራጭ ጨርቅ አውራ ጎዳና ላይ ጥለው መሄዳቸው ነው። የቅርብ ጓደኛቸውን ነፍስ መንጠቃቸው ብቻ አላረካቸውም። የሟቹን መታወቂያ፣ የሞባይል ስልክና በወቅቱ ሲያሽከርክረው የነበረውን የሰሌዳ ቁጥር ኮድ 415624 ኢቲ የሆነን መኪና ዘርፈው በጨለማ ተሰውረዋል። ይህ ድርጊት ጓደኝነት ምን ያህል ለቁሳዊ ጥቅም ሲባል ሊረክስ እንደሚችል የሚያሳይ ትልቅ ማሳያ ሆኗል። የፍትህ አደባባይና የቅጣቱ ውሳኔ ምንም እንኳን ወንጀለኞቹ የሰረቁትን መኪና ወደ ወለቴ ወስደው ለመሸጥና አሻራቸውን ለማጥፋት ቢሞክሩም የአዲስ አበባ ፖሊስ ባደረገው ብርቱ ክትትል በ24 ሰዓት ውስጥ በቁጥጥር ስር ውለዋል። ቴዎድሮስ ታከለ ከአየር ጤና፣ ሲሳይ ጥላውን ደግሞ ከሱሉልታ ከተማ ተይዘው ለፍትህ ቀርበዋል። ጉዳዩን በጥልቀት የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ድርጊቱን እጅግ አሰቃቂና በታማኝነት ስም የተፈጸመ ዘግናኝ ወንጀል መሆኑን አረጋግጧል። በዚህም መሰረት ቴዎድሮስ ታከለ በ25 ዓመት ጽኑ እስራት ሲቀጣ፣ ሲሳይ ጥላውን ደግሞ በ23 ዓመት እስራት ተቀጥቷል ስል የዛሬው መረጃዬን በዚህ ቋጨሁኝ። በቀጣይ በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩልኝ።